ዲቪ መቼ ይጀመራል? ስለ ዘንድሮ ዲቪ አወጣጥ የሚያስፈልጉ ነገሮች ምንድናቸው? ስለ $1 ዛሬ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ እንድታበረታቱን ስል በአክብሮት እጠይቃለሁ። እንግዲህ በዘንድሮ የተካተቱ አዳዲስ ነገሮች አሉ። ለማመልከት ምን ያስፈልጋል? አዲሱ የክፍያ መንገዱስ ምን ይመስላል? ክፍያውንም ምን ያህል ነው የሚለውን እናያለን። እነማንስ ማመልከት ይችላሉ? የምዝገባ ወቅት መቼ ነው? አመልካቾች ምን ያስፈልጋቸዋል የሚለውን በጥራት እናያለን። እንደሚታወቀው ዲቪ በየአመቱ የሚመጣ ዓለም ላይ ያሉ ሰዎች ሁሉ የሚሞሉት አሜሪካ የምትሰጠው ሎተሪ ነው። በየአመቱ ከ25 ሚሊዮን በላይ ዲቪ ይሞላል። ከነዚህም ውስጥ 50 ሺህ ሰዎች እድለኛ ሆነው ዲቪ ያገኛሉ ማለት ነው። አሁን በቀጥታ ወደዛ ስንገባ ለማመልከት ምን ያስፈልጋል የሚለውን እናያለን። ከነዚህም ውስጥ ለማመልከት ወሳኙ ነገር የትምህርት ማስረጃ ነው። እናም ፕሮፌሽናል የስራ ልምድ ተመራጭ ነው። ሌላኛው ሙያና የእንግሊዝኛ ችሎታ ብታዳብሩ የማሸነፍ እድላችሁ ከፍ ይላል ማለት ነው። እጅግ በጣም ወሳኙና ብዙ ሰዎች የሚወድቁበት ነገር ደግሞ የጉርድ ፎቶአቸው አለመስተካከል ነው። ጉርድ ፎቶ ስትነሱ ባክግራውንዱ ነጭ ወይም ወደ ነጭ ያደላ ላይ መነሳት ይኖርባችኋል ማለት ነው። በፍጹም ኤዲቲንግ ማብዛት የለባችሁም። መነጽር አያስፈልግም፣ ተቀባይነት የለውም። ከዚህ በፊትም ዲቪ ያመለከታችሁበትን አሁን መጠቀም የለባችሁም ማለት ነው። ፓስፖርት ማዘጋጀት ግዴታ ሊሆን ይችላል። እንግዲህ በዚህ አመት የተለያዩ አፕዴቶች እየመጡ ነው። ፓስፖርትም ግዴታ ሊሆን ይችላል እየተባለ ይነገራል። ስለዚህ ፓስፖርት ማውጣት የምትችሉ ካሁኑ ብታዘጋጁ ተመራጭ ይሆናል ማለት ነው። ትልቁ አፕዴት ማሻሻያ ተደርጎበታል ስለተባለው ስለ $1 ይህም $1 ግዴታ ነው ማለት ነው። ስለዚህ $1 ማዘጋጀት ይኖርባቸዋል ማለት ነው። በዚህም ይህንን ዶላር የምትከፍሉበት የኤሌክትሮኒክስ ክፍያ የሚቀበሉ ሊኖራቸው ይገባል። እነዚህም ማስተር ካርድ፣ ፓይፓል እንዲሁም የተለያዩ የክፍያ መንገዶች ማመቻቸት ይኖርባቸዋል ማለት ነው። ቅድሚያ ዘንድሮ ከአጭበርባሪዎች ልትጠነቀቁ ይገባል ማለት ነው። $1 ዘንድሮ ስለተጨመረ በእሱ አማካኝነት እንከፍልላቸዋለን በዚህ መንገድ አድርጉ ከሚሉ መጠንቀቅ ይኖርባቸዋል ማለት ነው። ስለዚህ አሜሪካኖች ብዙ ዶላር ያገኛሉ ማለት ነው። ለምሳሌ 25 ሚሊዮን ሰው ቢሞላ $25 ሚሊዮን ይዘርፋሉ ማለት ነው። የዘንድሮ ዲቪ ደግሞ ለየት የሚያደርግባቸው ከዚህ በፊት እንደነበረው በዕጣ ብቻ ላይሆን ይችላል። የትምህርት ደረጃ ሊጠይቁ ይችላሉ ማለት ነው። ሙያም ያለው ሰው ቅድሚያ ሊሰጠው ይችላል። እንግዲህ ዲቪ የሚጀመርበት ቀን እስካሁን በትክክል አልተገለጸም። ዲቪ ሊከለከልባቸው ከሚችሉ ነገሮች መጠንቀቅ ይኖርባቸዋል። ለምሳሌ ፌክ ማስረጃ፣ የተሳሳተ የትምህርት ደረጃ የመሳሰሉትን ዲቪ ስትሞሉ መጠንቀቅ ይኖርባቸዋል ማለት ነው። ውድ ተመልካቾቻችን ለዛሬ ይህንን መረጃ ተናገርን። በቀጣይ እስከምንገናኝ መልካም ቀን